የፖለቲካችን አሳዛኝ ገጽታ የሚገለጠው በእንደናንተ አይነቱ ሀገርን የመምራት መሰረታዊ መርህን በቅጡ በማታውቁ ግለሰቦች ሲዘወር ነው። ሚስት ሳታገባ፣ ቤተሰብ በቅጡ ሳትመራ፣ ተቀጥረህ ህዝብን ሳታገለግል፣ የዘረፍኩት ይበቃል ሳትል፣ የገባህበትን ፓርቲ እንኳን ስታፈርስ ኖረ ሰው መምራት የሚባል ነገር ሳትችል ኢትዮጵያን ልታፈርስ ነው እንዴ? እናንተ በሹል አንደበታችሁና በይሆናል ተስፋ በምታቀርቡት ትንታኔያችሁ ጀርባ ተሸሽጋችሁ የገባችሁበትን እያንዳንዱን የፖለቲካ ተቋም ለብተናና መፍረስ ዳርጋችኋል። ሐሳብና ስራን ማጣጣል እንጂ የተቋምን መሰረተ ድንጋይ ማስቀመጥ እንደሆነ አይሆንላችሁም። እስኪ ካፈረሳችሁት ውጪ የመሰረታችሁትን ፓርቲ ያሳዩን። በጣት የሚቆጠሩ ሰዎችን በአንድ ፓርቲ ውስጥ ማቆየት ያልቻለ አመራር 100 ሚሊዮን ህዝብ እንዴት ሊመራ ይደፍራል? አለ ደግሞ ጀዋር ኮሽ በማስባል ሀገር መምራት የሚመስለው የመሪነት ጥበብና ርዕዮት ምን እንደሆነ በአግባቡ የማያውቅ ትግሬን ወደ መቀሌ ንብረቱ ወደ ቀበሌና ትግሬ እንደ ዘር ወደ ማጎሪያ ያለው ተፈቶ ነው ወይስ ተረስቷል ብሎ ህሊና ቢስነት በሚባል ቫይረስ የተለከፍክ ጭንቅላትህን አከራይተህ በሆድህ የምታስብነህ የመንደር ሐሜተኛ አስለቃሽ ሆነሃል። በውሸት ትርክት ተጠምደህ የምትለው ሁሉ ጠፍቶብሃል። አንተ የምትዘላብደው ነገር በሞላ ከፖለቲካ ፍጆታ አልፎ አንዳችም የሚፈይደው ነገር የለም። የፖለቲካችን አሳዛኝ ገጽታ የሚገለጠው በእንደናንተ አይነቱ ሀገርን የመምራት መሰረታዊ መርህን በቅጡ በማታውቁ ግለሰቦች ሲዘወር ነው። ሚስት ሳታገባ፣ ቤተሰብ በቅጡ ሳትመራ፣ ተቀጥረህ ህዝብን ሳታገለግል፣ የዘረፍኩት ይበቃል ሳትል፣ የገባህበትን ፓርቲ እንኳን ስታፈርስ ኖረ ሰው መምራት የሚባል ነገር ሳትችል ኢትዮጵያን ልታፈርስ ነው እንዴ? እናንተ በሹል አንደበታችሁና በይሆናል ተስፋ በምታቀርቡት ትንታኔያችሁ ጀርባ ተሸሽጋችሁ የገባችሁበትን እያንዳንዱን የፖለቲካ ተቋም ለብተናና መፍረስ ዳርጋችኋል። ሐሳብና ስራን ማጣጣል እንጂ የተቋምን መሰረተ ድንጋይ ማስቀመጥ እንደሆነ አይሆንላችሁም። እስኪ ካፈረሳችሁት ውጪ የመሰረታችሁትን ፓርቲ ያሳዩን። በጣት የሚቆጠሩ ሰዎችን በአንድ ፓርቲ ውስጥ ማቆየት ያልቻለ አመራር 100 ሚሊዮን ህዝብ እንዴት ሊመራ ይደፍራል? አለ ደግሞ ጀዋር ኮሽ በማስባል ሀገር መምራት የሚመስለው የመሪነት ጥበብና ርዕዮት ምን እንደሆነ በአግባቡ የማያውቅ ትግሬን ወደ መቀሌ ንብረቱ ወደ ቀበሌና ትግሬ እንደ ዘር ወደ ማጎሪያ ያለው ተፈቶ ነው ወይስ ተረስቷል ብሎ ህሊና ቢስነት በሚባል ቫይረስ የተለከፍክ ጭንቅላትህን አከራይተህ በሆድህ የምታስብነህ የመንደር ሐሜተኛ አስለቃሽ ሆነሃል። በውሸት ትርክት ተጠምደህ የምትለው ሁሉ ጠፍቶብሃል። አንተ የምትዘላብደው ነገር በሞላ ከፖለቲካ ፍጆታ አልፎ አንዳችም የሚፈይደው ነገር የለም።